እኔ ናምናት አይደል ኧረ በላይ ወዲያ ዝግዲም ዶሮ አርብቼላችሁ ነበርና እቺ አንዲት ላም አለችኝ። አንዲት አሜሪካ ላም ወደዚህ ደግሞ ጥጃ አላት። አው እዛ በሬ ያለ ደግሞ ኧረ በላይ የሀገራቸው ሰው ሲጣራ በልየው ይላል። ኧረ ምላ ዶሮዎችስ አንቺ ደለም ዘጋሻቸው ዶሮዎችን ሳላይ ያምሻል። አዎ እኔማ ዶሮቼን ያረባኋቸውን ዶሮቼን ላሳያቸው ነበረ። አይሻቸው ዶሮቼን በጣም ነው የሚያምሩት። ዶሮ አንዳንድ ሺህ ብር ገብተዋል። ልንገራችሁ ብዬ ነው። እኔ ከአረብ ሀገር መጥቼ ዶሮ አርቢ ሁኜላችኋለሁ። እንዳትንቁ፣ ስራ ክቡር ነው። አዎ ዩቲዩባችንን አበረታቱን። ዶሮም ሌላም እናመጣለን። አዎ ሌላም እናመጣለን። ጨመረር እናደርግባቸዋለን። ለጊዜው ያሉት እነዚህ ናቸው። አዎ እነዚህ አሁን ሲያድጉ ገና ትናንሽ ናቸው። እንቁላል አይጥሉም። ከፍ ከፍ ሲሉ ደግሞ እንቁላል ይጥላሉ። ከዛ ይወልዳሉ፣ ይዋለዳሉ። በቃ ሰው ልጅ ከትንሽ ተነስቶ ትልቅ ነገር ይደርሳል። በእንቁላል ንግድ፣ በዶሮ ንግድ ብቻ ቤት ፎቅ ቤት ከፎቅም አልፎ ፎቅ እንደሚሰራ ማወቅ አለባችሁ። በእውነት መታችሁ ማነው ከአረብ ሀገር መታችሁ ምን ልስራ ካላችሁ ደግሞ ስራ ፈጠራ፣ እንደዚህ ዶሮ ማርባት ምናምን እንቁላል ገዝታችሁ መሸጥ ማትረፍ፣ በቃ የተለያዩ ስራዎችን እየሰራችሁ በቀላሉ መለወጥ ትችላላችሁ። ያሁን ጊዜው አገራችን ትንሽ ሰላም ስላልሆነ መንቀሳቀስ ወዲህ እንደፈለጋችሁ ምናምን ስራ መስራት ምናምን ስለሚያስቸግር በቀላሉ እስከሚረጋጋ ሀገራችን እነዚህ እያደረጋችሁ መሸቀል ትችላላችሁ። ላም ገዝታችሁ ላም ማርባት ትችላላችሁ። በቃ ብዙ ስራ እኮ አለ። ኦሬንጅ እቺ ዶሮችን የምትጠብቀው ልጅ ናት። አንቺ ነሽ የምትጠብቂው? አዎ እነዚህን በደንብ ተንከባከቢ እሺ። እንቁላል ሲጥሉ ትበያለሽ እሺ። የኔ ቆንጆ ችኮንዲዮ አንቺ እኮ የያዘችውን ለበቅ በሱ ልትመሻቸው ነው እንዳት ምግብ የምትሰሪበት ነው። ጎበዝ እኮ ነሽ አንቺ። ጭጭት ምን አሁን ከፍተን ቤታቸውን እናስገባቸዋለን። ነገ ጧት ደግሞ እንከፍታቸዋለን። ከዛ ደግሞ ማታ ይከፈታሉ። ምግብ ይሰጣቸዋል፣ ውሃ ይደረግላቸዋል። በቃ እንከባከባቸዋለን። ከዛ ያድጋሉ፣ እንቁላል ምናምን ይጥሉልናል። ከዛማ በኋላ ምን አላባችሁ ሸብላንሼ ነው እና ይሄን ይመስላል እላችኋለሁ። እነማን ናቸው እነዚህ? ታያቸው? አይ እንደ አንቺ ዘመዶች ናቸው ወይ ማለት ነው?
ይኸውላችሁ እዚህ ዶሮዬን የምትንከባከብልኝ አንድ ልጅ አለ። እዚህ ሰራተኛችን አለ። አይ ሰራተኛ እንኳን አልሽም። ታይ አንቺ ታይ አይባልም ኖሮ አይደል? ያ አንቺ ይሄ በሬ ማን ነው? አቀርጥሽም በሬ ማን ነው? የሚሸጥ ነው። ይሄ ሲወጋኛ ምን ያደርግልኛል? ዶሮ ናች። ከዶሮ ነው የሚገኘው እንቁላሉ ምኑ። ይሄ ቤታቸው ነው። በኮብልስቶን የተሰራ ቤት ነው የሚያድሩት። ተንከባከቢያቸው በደንብ እንዴ። ያምራል እንደዚህ። ጉርድ ስለምወድ ነው። ወለ እዛ እንግዲህ የምትመለከቷቸው ዶሮዎች አንዳንድ ሺህ ብር ነው የገዛኋቸው። አንዳንድ ሺህ ብር፣ አንዱ 1000 ብር፣ አንዱ 1000 ብር። እነዚህ አሁን ይወልዳሉ፣ ይራባሉ። ንግድ ትላላችሁ። ከባድ ንግድ ነው ያስኩት እኔ። ቤታቸው ደግሞ ወደዚህ ነው ማለት ነው። እስኪ ደግሞ እንግዲህ ሲዋለዱ ደግሞ እናሳያችኋለን። ተከትላ እኮ ሄደት አለ እኔ እናት ካምፕ ሲወጣ ካየ እንዲህ ነው እንዴ? ጓደኞቿን እየፈለገች እኮ ነው። አንቺዬ ዶሮች ሆዱባት ተከትላ ሄደች። ሁሉም ጓደኛውን ይፈልጋል። ልጇን እያየ ልጅ አይደለ ጥላት ሄዱ። ሐራም አለይኩም። እስካሁን እዚህ ያልነበሩልሽ በመጣሽ እና ተታቸው በዛ ላይ እንዲያመክ ሲሄዱ ቆጫት። ኧረ ሰላም ሳይላት ሂደው ተናደደች። የኔ ቆንጆ ነገ ይመጣሉ። አይዞሽ አይዞሽ። አይ ኧረ በቃሽ አትጭሂ አረጋኝ። ጉድ 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 ጉድ። ሁሉም የራስን ፈላጊ ነው። የኔ ቆንጆች ዩቲዩባችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቢያንስ እስኪ 100,000 ሰብስክራይብ አስገቡኝ የኔ ወዶች። አው ደግሞ መለቃቸውን ቪዲዮዎች ወዳችኋል። ልቃቂ ብሎግ ስሪ እናበረታታሻለን ብላችሁኛል። እንደታየሻው እንጂ ስም እንዳስደነገጠኝ ማስፈራራቸው መስል እና አበረታቱኝ። እሺ እና ወዳችኋለሁ። ሌላም ቪዲዮ ደግሞ አሳያችኋለሁ። ስብሃት ኧረ እንዴት ነው? ደህና ነህ ሆይ? ጠፋህ? እንዲያው በእውነቱ ተጠፋፋን። አንተዬው አብጆ ይሄ አማቼ ነው። አማቼ አቤት አማቼ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። እንዴት ነህ? በመብራት ነው የሚገቡት። አዎ የኔ ውዶች ጨለማ እኮ አይወዱም። አንቺ ገቡ ታይዘው ግቡ እናቶቼ። አንቺ አይን እኮ አላቸው አታውቂም? አይን አላቸው ማለት አይንም አላቸው፣ ግን በመብራት ነው የሚንቀሳቀሱት። በዳበሳ እንዳይመስልሽ፣
በማብራት ነው የሚሄዱት። ስለዚህ አምፖል አድርግላቸው ውስጥ ገባሽም አይደል? አምፖል አድርግላቸው። እበትሽን ደግሞ ወዲህ ጠፍጠፍ አድርጊሽ። ጠፍጠፍ እሺ። አቤት ወጋወጉን ይዘሻል። ወጋወጉ ተይዟል። የእናትሽ ግርግዳ አረግሽው አይደል? እዚህ ኮብልስቶን ላይ የምትጠፈጥሽው መገን እንሂድ። ደግሞ በጊዜ ነው የሚዘጋጋው ሀገራችን። ከ6 ሰዓት በኋላ ፍልክልክ የለም፣ ወዲያ የለም፣ ወዲህ የለም። ቤትሽ አዳሚ ቁጭ ነው። ሃይ ፈርናንዶስ እንሂድ ቤታችን። ትንከባከቢያቸዋለሽ? የኔ ቆንጆ አንቺ እኮ አትንከባከቢ። መጣብሽ ጅቡ ፍርዶስ በዛ። አየሽው? የት አንሄድም። እዚህ ነው ዶሮቹ ጋር የምናድረው። እሺ